ስደት ላይ ወገኖቼ ገንዘብ የለም ብላችሁ አትጨነቁ። ሰው የለም ብላችሁ አትጨነቁ። የሚረዳኝ የለም ብላችሁ አትጨነቁ። የሚያግዘኝ የለም ብላችሁ አትጨነቁ። መስመር የሚያስዘኝ የለም ብላችሁ አትጨነቁ። ይውላችሁ ማንም ባልነበረ ጊዜ፣ ወዳጅ ባልነበረ ጊዜ፣ ገንዘብን ባልነበረ ጊዜ እግዚአብሔር ከናንተ ጋር ነበር። ጤነኞች ባልሆናችሁ ጊዜ፣ ብቸኞች በነበራችሁበት ጊዜ እግዚአብሔር አምላክ ከናንተ ጋር ነበር። በቃ ማንም በሌለበት ጊዜ፣ ማንም በሌለበት ታይም እግዚአብሔር ከናንተ ጋር ነበር። አሁንም እግዚአብሔር ከናንተ ጋር። ስደትን የምታሸንፉበት ብቸኛ ምክንያት እግዚአብሔር ከናንተ ጋር እንደሆነ ካመናችሁ፣ እግዚአብሔር ከስራችሁ ጋር እንደሆነ፣ እግዚአብሔር አብሯችሁ እንዳለ፣ እግዚአብሔር እያገዘ እንዳለ፣ እግዚአብሔር እያበረታ እንዳለ፣ እግዚአብሔር በጤና እየባረከ እንዳለ ካመናችሁ ነው። እግዚአብሔር አዋቂ ስለሆነ እንድታጡ ያደርጋል፣ እንድትፈተኑ ያደርጋል፣ አንዳንዴ እንድትረበሹ ያደርጋል፣ አንዳንዴ ብቸኞች እንድትሆኑ ያደርጋል። ምክንያቱም እንድትማሩ፣ እንድትለውጡ እግዚአብሔር ብዙ ነገርን አውቆ በህይወታችን ላይ ስለሚያደርግ ሁሉንም ነገር ለመልካም እንደሆነ ማሰብ አለብን። ስለዚህ አታስቡ። ማንም ባልነበረ ጊዜ እግዚአብሔር ከናንተ ጋር ነበር። በርቱ።